ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬ ደግሞ የጥርስ ጤና አጠባበቅን እነግራችኋለሁ። ጤናማ ጥርስና ድድ እንዲኖረን ማድረግ ያሉብን ነገሮች፣ አንደኛ በቀን 2 ጊዜ ጥርሳችንን መቦረሽ። ጠዋት ቁርስ ከበላን በኋላና ማታ ደግሞ እራት ከተመገብን በኋላ ወይም ከመታኛታችን በፊት ማጽዳት አለብን። ስንቦርሽ ጥርሳችንን ቢበዛ ከ3 ደቂቃ መብለጥ የለበትም። ሁለተኛ ጥርሳችንን በቀን 1 ጊዜ ፍሉስ ማድረግ ያስፈልጋል። ክር መሳይ ገመድ በመጠቀም በጥርሶቻችን መካከል የሚገኙ ትናንሽ ምግቦችን ሆነ ቆሻሻዎችን የጥርስ ብሩሻችንን ሊያጸዳ ወይም ሊደርስበት ስለማይችል በፍሉስ ማጽዳትና ጥርሳችንን በጊዜ ሂደት እንዳይቦረቦር መከላከል ይቻላል። ሶስተኛ የጥርስ ብሩሻችንን ከ3 እስከ 6 ወር ባለው ጊዜ ውስጥ መቀየር ይኖርብናል። ብሩሻችን ከላይ ከተጠቀሰው ጊዜ በላይ የምንጠቀምበት ከሆነ የመሰባበርና በፊት የነበረውን ቅርጽ ይዞ ስለማይቀጥል ጥርሳችንን በስርዓት አያጸዳልንም። በዛ ላይ ድዳችንን በመጉዳት እንዲደማ ያደርገዋል። አራተኛ በ6 ወር 1 ጊዜ የጥርስ ሐኪም ጋር መታየት ያስፈልጋል። በእኛ ሀገር ውስጥ ብዙ ጊዜ ካልታመም ወደ ሐኪም ቤት የመሄድ ልምድ ባይኖረንም ግን በጣም አስፈላጊና መለመድ ያለበት ነገር ቢኖር ወደ ጤና ተቋም መሄድ ይኖርብናል። አፋችን ውስጥ በቀላሉ ለእኛ ያልታዩን ወይም ቀላል ነው ብለን ያሰብናቸው ነገሮች ሊኖሩ ይችላሉ። ለምሳሌ የጥርስ መቦርቦር፣ መጥፎ የአፍ ጠረን፣ የድድ መድማትና የመሳሰሉት። እነዚህ ነገሮች በጊዜ መፍትሄ ማግኘት እየቻሉ ሐኪም ቤት ሄደን ባለመታየታችንና ሐኪም ባለማማከራችን ጥርሳችንን እስከ ማጣትና ቀላል የነበሩት የጥርስ ህመሞች ወደ ከባድ ችግር ያደርሳቸዋል። ስለሆነም በየ6 ወሩ ጥርስ ህክምና ማዕከላት በመሄድ ቅድመ ምርመራ በማድረግ ጤናማ ጥርስ እንዲኖረን ማድረግ አለብን። አምስተኛ የአመጋገብ ስርዓታችን ማስተካከል። በጥርስ ላይ የሚጣበቁና ጣፋጭነት ያላቸውን ምግቦች መቀነስ፣ በተለይ ህፃናትን ከእነዚህ ምግቦች ማራቅ፣ ካልሆነም በልተው እንደጨረሱ እንዲቦረሹ ማድረግ ይጠበቅብናል። ጥርስ ላይ ከሚጣበቁ ወይም ጣፋጭ ምግቦች መካከል ከረሜላ፣ የለውዝ ቅቤ፣ ቸኮሌት፣ ማርማርታ፣ ጣፋጭ መጠጦች የመሳሰሉት ይገኙባቸዋል። በተቃራኒው ደግሞ የካልሲየም ይዞታቸው ከፍተኛ የሆኑ ምግቦችን ስንጠቀም ጥርሳችን ጠንካራና ጤናማ እንዲሆን ይረዳናል። ከእነዚህ ምግቦች መካከል ጎመን፣ የወተት ተዋጽኦ፣ ሰላጣና የመሳሰሉት ይገኙባቸዋል። ውድ ቤተሰቦቻችን ይህ መረጃ እጅግ አስፈላጊ መረጃ ስለሆነ ሌሎችም ሼርን በማድረግ ታጋሯቸው ጠይቃለሁ። ቪዲዮውን ላይክ አድርጉት። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ባይ ባይ።